አንዳንድ ዲያስፖራ ከውጭ ሀገር ሲመጣ ወደዚህ ሀገር የሚመጣው ገንዘብ አጠራቅሞ በቃ ያቺ መዝናኛውን ጊዜ ይዞ መጠጥ ቤት ይሄዳል፣ በሴቶች ሲጫወት ይሰነብታል፣ ከዛ ወደ ሀገሩ ይሄዳል። ሴቶቹ ቺፕ ስለሆኑ አይደለም፣ ድህነት ነው። በድህነታቸው ላይ ነው አድቫንቴጅ እየወሰደ ያለው። በድሃ ሰውነት ላይ በድህነት ባስቸገራት ምስኪን ሴት ላይ አድቫንቴጅ ለመውሰድ ሰው 1 አመት ሙሉ ሰርቶ ሴቭ አድርጎ ይመጣል። ለዚህ ነው እንዴ የተሰደዱት? ለዚህ ነው እንዴ ከሀገር ወጥቶ የሄዱት? ለዚህ ነው እንዴ ያን ሁሉ ሰዓት የሚሰሩት? ይሄ የመከነ ህይወት ነው። ይሄ የሚያሳዝን አስተሳሰብ ያለው ነው። ያስደነግጠኛል እኔ ስሰማው። አንድ ሰው፣ 2 ሰው፣ 3 ሰው አይደለም፣ በጣም ብዙ ሰው ይሄን ነገር ነግሮኝ ያውቃል። ኢቭን ወንዶች ይሄንን ነገር ሲነጋገሩ ሰምተው ሴቶች ያወሩታል። በእኛ ዲስከሽን መሃል ኖርማል በቃ እንትና እኮ የሚመጣው እዚህ ሀገር ይጠጣል፣ ሌሊቱን ሙሉ ሲጨፍር ያድራል። ምክንያቱም ለአንዳንድ ዲያስፖራ መዝናናት ማለት ወደ ሀገር ቤት መምጣት ማለት ለመጠጣት ነው። ከዛ በኋላ ምንድነው በሴቶች ይጫወታሉ። ሌላው ምንድነው ተማሪ ሴቶችን ያሳድዳሉ። ማንንም ጋር ሂጂ ምንም ጋር ይሁን ማንንም ሴት ይሁን ያገኘሃት ሴት ግን ድህነት ውስጥ ስላለች ነው ካንተ ከማትረባ ወንድ ጋር የምትሄደው የምትሆነው እሺ የምትለው። ምን አለ ባይዋሹ፣ ምን አለ በትክክለኛ ወንድ ከሆነ ፍቅረኛ ለምን አይዝም? ፍቅረኛ ለመያዝማ ያልተቸገረች ሴት ጋር ለመሄድማ ኮንፊደንሱም የለውም፣ የሚያወራውን ነገር አያውቅም፣ ገንዘቡም የለውም፣ ምንም የለውም። ለዚህ ነው ሴቶች እህቶቻችን ልብ በሉ፣ ዲያስፖራ ሆኖ ከውጭ ሀገር መጥቶ የውሸት